ሰላምና ጤና ለሁላችሁም ይሁን ውድ የዚህ ቻናል ተከታታዮች እንኳን በደህና መጣችሁ። በመጀመሪያ መልካም በዓላትን እመኛለሁ ለሁላችሁ። ባለፈው የማስታወቂያ ቪዲዮ እንደለቀቅነው መሰረት ቃል እንደገባንላችሁ የመጀመሪያው የመግቢያ ትምህርት ይዘን የትምህርት ሐሳብ ወይ ይዞታ ይዘን እንድትከታተሉን በአክብሮት እንጋብዛለን። ጥያቄና አስተያየት ካላችሁ ከስር በሚገኘው ሳጥን ማስቀመጥ ይቻላል። ከወደዳችሁትና ይጠቅማል ብላችሁ ካሰባችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። ወደዚሁ በማድረግ ወደዚሁ የንግድ መንገድ ሌሎችን ማጋራት ትችላላችሁ ማለት ነው። ያው እንደምታዩት ስማችን የምስራቅ ስቶክ አክሲዮን ነጋዴዎች ነው። ኢስት አፍሮ ትሬደርስ ስማችን ይሄ ይባላል። የቻናላችን ስም ይሄ ነው። እንደ መግቢያ አድርጌ እንደ መንደርደሪያ አድርጌ የማቀርበው ያለፈው ታሪክ ነው። ትንሽ ወደ ዋናው ርዕሴ ከመግባቴ ያለፈውን ታሪክ መጥቀስ ደስ ይለኛል። ያው እንደምናውቀው በምዕራባዊ ዓለም የተለያየ ንግድ ስልቶች አሉ። በተለይ በኦንላይን ያተኮረ ላይክ አማዞን እናውቃለን፣ ድሮፕ ሺፒንግ እንደሚሉት ፌስቡክ ወይ ደግሞ በኢንስታግራም በተለያየ መንገድ ብዙዎች አበሾች በዚህ ነገር ሲሳተፉ አይተናል እና ይህንን የንግድ ስልት አለ። ሌላ ደግሞ በኦፊስ ወይ ደግሞ ከቤት የሚሰራ ኢንሹራንስ መሸጥ፣ የመድን ድርጅት ኮንትራት መሸጥ ማለት ነው። በሶስተኛ ደግሞ በተለያየ የፋይናንስ ኢንዱስትሪ ወይ ደግሞ የፋይናንስ አማካሪ ሆነው የሚሰሩት አለ። በባንክ በግል ላይክ በግል ድርጅት WFG ወርልድ ፋይናንሻል ግሩፕ ወይ አምዌይ የሚሉት ሌሎችም ወዘተ ተረፈ ማለት ነው። እኔ ግን አርግጬ ወይ ደግሞ በተለይ አትኩሬ ማስተማር እንፈልገው በአክሲዮን ገበያ ስራ ላይ ነው። ስቶክ ማርኬት ነው። አንዳንድ ጊዜም የተለያዩ ይጠቅመናል የምለው የፋይናንስ ትምህርቶች እለቃለሁ። ከዚህ ውጪ ግን በዋናነት ማስተምረው በአክሲዮን ገበያ ስራ ላይ ነው። ስለዚህ የዚህ የትምህርት መስኮት ወይ ደግሞ የዚህ ቻናል ዓላማ ምንድነው በሚለው ለሌሎች ግለሰቦችን ይህንን የንግድ ስሌት ለማስተዋወቅ ነው፣ ለማስተማር ነው። ብዙዎቹ ስቶክ ማርኬት በስም ሊያውቁት ይችላሉ፣ ግን ቁጭ ብለው አጥንተው ተምረው ወይ ደግሞ የሚያስተምራቸው በዚህ ዙሪያ ላይ ጠለቅ ያለ የሚያስተምር ብዙ ስለሌለ የሚያውቁት ጥቂቶች ናቸውና ይህንን ለማስፋፋት ነው ዋና ዓላማ የዚህ ቻናል ማለት ነው። ሌላ ደግሞ በዚህ በስቶክ ማርኬት ተሰማርተው አይቻሉ አንዳንድ አበሾች ይቸገራሉ። በሴክተር ላንጉዌጁ በአውዱ ቋንቋዎች በተለያየ አውዶች እንደምናውቀው ሴክተር ላንጉዌጅ ምንለው አለ እና በዚህ በስቶክ ሴክተር ላንጉዌጅ የሚቸገሩ ለመርዳትና ለማገዝ ነው ይህንን ቻናል የዚህ መስኮት ዓላማ ማለት ነው። የዚህ ዩቲዩብ ቻናል መስኮት ዓላማ። ሌላው ሶስተኛ ደረጃ ከመጀመሪያ ደረጃ ከአነስተኛው ከመጀመሪያው ደረጃ እስከ መካከለኛ ደረጃ ወይም እስከ ከፍተኛ ደረጃ ደግሞ ብዙዎችን እውቀታቸውን ለማዳበር ለማስተማር ነው ይህንን ቻናል ያዘጋጀሁት። በተቻለ መጠን የመጀመሪያውና መካከለኛ ደረጃ በደንብ ማስተማር ፈልጋለሁ፣ ሰዎችም እንዲያውቁት ፈልጋለሁ። በአራተኛ ደረጃ ደግሞ ሰዎች ከገርነትና ከስሜት ወጥተው ልክ እንደ እድል ወይ ደግሞ እንደ ቁማር ሳይሆን እንደ ሳይንስ፣ ይህንን ነገር ሳይንስ ነው፣ ብዙዎች ትምህርት ቤት ሄደው የሚያጠኑት ነው። በዚህ ወቅት እንኳን እንደምናየው ዘመኑ ተለውጧል። የግድ ትምህርት ቤት መሄድ የለብህም። የተለያየ ነገሮች ለማግኘት በአጭር መንገድ ታገኘው ይችላል። ይህንን ደግሞ ትልቅና ጥልቅ የሆነ ሳይንስ ነው። ግን ዋናውን መሰረት እንዳልነው ባለፈው በሶስተኛው ነጥብ እንዳልነው ዋና ነገሮች ግን አንክሮ እሱን እናወራለን ማለት ነው። ስለዚህ በእድልና ከስሜት በተያያዘ አንዳንድ ሰዎች አንድ ሁለት ሲሞክሩት ጥሩ ይሆንና ከዛ በኋላ ሲገቡበት በብዙ ችግር ውስጥ ሊገቡ ይችላሉ። ምክንያቱ እድል ስለሚመስላቸው ወይ ደግሞ ቁማር ስለሚመስላቸው። ይህንን ግን ሳይንስ ነው። ስለዚህ በእውቀትና በመረዳት የዚህ ንግድ እንቅስቃሴ ለማስተማርና ሐሳቦች ለመለገስ በዚህ
የተመሰረተ ውሳኔዎች ደግሞ ሰዎች እንዲወስኑ ለማነሳሳት ነው የዚህ የትምህርት መስኮት ዋና ዓላማ ማለት ነው። ሌላው በዚህ አውድ ለሚሰማሩ ግለሰቦች እንደ ማጣቀሻና ማስተማሪያ ሆኖ ለማገልገል ነው። ማጣቀሻ እንፈልጋለን፣ ሪፈረንስ ፖይንት እንፈልጋለን። አንዳንድ ጊዜ የቱ ጋ ነው ችግሩ የነበረው፣ የቱ ጋ ነው ደግሞ ጥሩ የነበረው፣ ጥሩን ለማዳበር ወይ ደግሞ ለመቀጠል የተሳሳተው ወይ ደግሞ የተዛባው የወደቀው ደግሞ ለማረም ሪፈረንስ ፖይንት ያስፈልገናል። እና በዚህ መስኮት በዚህ ቻናል ደግሞ የምናስተምረው ቤዚክ ነገሮች በተለይ አንዳንድ ሰዎች ተመልሰው የቱ ጋ ነው የት የነበረ ምን እንደነበረ ለማየት እንደ ማጣቀሻ ሆኖ ለማገልገል ነው ይህን ቻናል የጀመርነው። ሌላው በየወቅቱ የገበያ ሁኔታዎች መረጃዎች ለማስተላለፍ ነው። በየቀኑ ገበያ አለ። በዚህ የገበያ ሁኔታዎች ደግሞ የተለያዩ ነገሮች ይገጥማልና ሁኔታዎች መረጃዎች ለማስተላለፍ ነው። ለጊዜው በትግርኛና በአማርኛ ነው ይህንን ቻናል የምናስተላልፈው። አንዳንድ ቋንቋዎች ግን በአማርኛና በትግርኛ ለማስተላለፍ ያስቸግራል። ምክንያቱም ሴክተር ላንጉዌጅ ስለሆኑ ወይ ደግሞ ፋይናንሻል ቴክኒካል ላንጉዌጅ ስለሆኑ በአማርኛና በትግርኛ ላናገኝለት እንችላለን። ስለዚህ በእንግሊዝኛ ለማስተላለፍ እንገደዳለን ማለት ነው። በመጨረሻ ሌላው የምፈልገው በዚህ ቻናል ለዓላማው በሚመለከት ማለት ነው ማስጠንቀቂያ የሚሰጠው በዚህ ቻናል የምንሰጣቸው ሁሉ የምናነሳቸው ሀሳቦች፣ ትምህርቶች ሁሉ መረጃዎች ለትምህርታዊ ነጥቦች፣ ለትምህርታዊ ዓላማ፣ ለእውቀት እንጂ እሱን ተተርሰን ለግዥና ለመሸጥ መሰረት ማድረግ አይገባንም። ኖት ፋይናንሻል አድቫይስ። ምክንያቱም እንዳልነው ይሄ የንግድ ስሌት በጣም ሰፊና በጣም ጥልቅ ስለሆነ የተለያየ ባክግራውንድ ደግሞ ስላለን የተለያየ ይዞታ ስላለን እንደ ዋን ሳይዝ ፊት ኦል አይነት አይደለም። የተለያየ መነሻና የተለያየ ባክግራውንዶች ስላለን የተለያየ ዓላማ ስላለን ለሁላችንም ሊወክል አይችልም። ዋን ሳይዝ ፊት ኦል አይደለም። ስለዚህ ኢትስ ኖት ፋይናንሻል አድቫይስ መሆኑ እንድታውቁልኝ እንፈልጋለሁ። ሌላ እንደ መግቢያ ዛሬ የምናወራው አክሲዮንና የአክሲዮን ስሌቶች ተከትለው መስራት የምንችላቸው ልንሰራቸው የምንችል እነማን ናቸው የሚል ነው። እንደምታውቁት አክሲዮንና የአክሲዮን ስሌቶች ተከትለው መስራት የምንችላቸው ስቶክ ናቸው። እነዚህ ሶስት ናቸው። እሱም አንደኛው ስቶክ ወይ ደግሞ ኢቲኤፍ፣ ሁለተኛ ክሪፕቶ ነው፣ ሶስተኛ ደግሞ ፎሬክስ ኤክስቼንጅ ምንዛሬ ማለት ነው። ታሪክ እንደሚነግረን ታሪካዊ መረጃ እንደሚጠቁሙት ይህንን ሴክተር ከዚህ በፊት ብዙ ጊዜ ወደ 90% በባንኮች በኢንቨስትመንት ማናጀርስ እና ፈንድ ማናጀርስ ተይዞ ነበር፣ ተቋማት ተይዞ ነበር። አሁን ግን እንደኔና እንደናንተ ግለሰቦች እየገቡበት ነው። በተለይ ደግሞ ታሪክ እንደሚነግረን ከ2011 በፈረንጅ አቆጣጠር እስከ 2020 ከ10% ግለሰቦች እስከ 5% ነው ያደገው። በተለይ በኮቪዱ በጣም ነው ያደገው፣ ላይክ እጥፍ ነው ያደገው፣ ከእጥፍም በላይ። ስለዚህ ይህንን ሴክተር ብዙዎች እየገቡበት ነው። እኛም እንድንገባው የምንችል እንድንሰራው የምንችል የስራ በር ነው፣ የስራ እድል ነው ማለት ነው። ስለዚህ ስቶክ ለመስራት ወይ ደግሞ ክሪፕቶ ለመስራት ፎሬክስ ለመስራት የሚያስፈልጉን ዋና ዋና መሰረታዊ ነገሮች አቅራቦት ምንድነው ለሚለው መጀመሪያ ኮምፒውተር ወይ ላፕቶፕ ማዘጋጀት አለብን። ሁለተኛ አይፓድ ወይ ታብሌት፣ ኮምፒውተር ከሌለን አቅሙ ለኮምፒውተርና ለላፕቶፕ ከሌለን በጊዜው በአይፓድ እና ታብሌት መጠቀም እንችላለን። እንደገና ደግሞ በሞባይልም መጠቀም እንችላለን። ሞባይል በተለይ ለግዥና ለመሸጥ ምንም ችግር የለውም። ችግሩ ለምንድነው? ለቻርቱ ነው። ቻርቱ ማንበብ ስላለብን አንዳንድ ውሳኔዎች አይተን መወሰን ስላለብን ቻርቱ ያንሰናል እንጂ ለግዥና ለመሸጥ ሞባይል በቂ ነው። ግን
አንዳንድ ጊዜ ደግሞ ከታች መጀመር ከስር መጀመር ስላለብን አንዳንድ እቃዎች ላይኖሩን ይችላሉ፣ አንገዛቸው እንችላለን፣ አቅሙም ላይኖረን ስለሚችል በሞባይልም መስራት እንችላለን። ሌላው ደግሞ ኢንተርኔት ያስፈልገናል። ያለ ኢንተርኔት መስራት አንችልም። ኢንተርኔት ደግሞ በጣም ፋስት የሆነ ምክንያቱ በጊዜው መሸጥና በጊዜው መግዛት ስላለብን ነገሮች ቶሎ ስለሚለዋወጡ በሰዓትና በሰከንዶች ስለሚሰራ ይህንን ስራ ማለት ነው። ስለዚህ ፋስት የሆነ ኢንተርኔት ያስፈልገናል። በመጨረሻ ገንዘብ ካፒታል ያስፈልገናል። ያው በገንዘብ ነው የምንገዛቸው፣ በገንዘብ ነው ደግሞ ለገንዘብ ነው የምንሸጣቸው፣ ለትርፍ ነው የምንሸጣቸው እና ገንዘብ ያስፈልገናል። ስለዚህ ገንዘብ ደግሞ ከትርፋችን መሆን አለበት። ለምሳሌ ሁሉም የኑሯችን ዘጋግተን የኪሳችን የሚተርፍ ለቡና ለሻይ ብለን ወይ ለተጨማሪ አንዳንድ ወጪዎች የማይጎዱን ወጪዎች ብለን ያዘጋጀ ነው ለዚህ ነገር መዋል አለብን። ዋናው ገንዘባችን እዚህ ጋር ማስገባት የለብንም። አንዳንድ ጊዜ አንዳንድ ሰዎች አንድ ሁለቴ ሲሰራ አይተው ብዙ ገንዘብ ያስይዙና ወይ ደግሞ ወደዚህ ነገር ያስገቡና ከዛ በኋላ ለኪሳራ ወይ ደግሞ ላልተፈለገ ነገር ይጋለጣሉ ማለት ነው። ስለዚህ ገንዘብ ደግሞ ከትርፋችን ማዘጋጀት እንችላለን። ስለዚህ እነዚህ ሶስት ነገሮች መተንተን ፈልጋለሁ። እንዳልነው ስቶክና የስቶክን ወይ አክሲዮንና የአክሲዮንን ተከትለው ሊሰሩ የሚችሉ ወይ ደግሞ ልንሰራቸው የምንችለው ሶስት ነገር ናቸው። ስለዚህ ስለዚህ ሶስቱ ነገሮች በዝርዝር ትንሽ እንደ መግቢያ አነሳለሁ። ትርጉማቸው የት እንደምናገኛቸው ምን ማለት እንደሆኑ እናወራለን። ስለዚህ በስቶክ እንጀምራለን። በአክሲዮን ማለት ነው። እንደምታውቁት ስቶክ ማለት አክሲዮን ነው። አክሲዮን ደግሞ ትርጉሙ ምንድነው? አንድ ክፋይ የህዝባዊ ተቋም ነው። ኮርፖሬሽን ወይ ደግሞ ኩባንያ፣ አንድ ኩባንያ አንድ ክፋይ፣ አንድ ሼር፣ አንድ ከፊል እንበለው የዛ የተቋሙ አካል መግዛት ነው። ለምሳሌ አፕል ሊሆን ይችላል፣ ወልማርት፣ አማዞን ሊሆን ይችላል። የዛ ተቋም የዛ ህዝባዊ የሆነ ተቋም አንድ ክፋይ መግዛት ማለት ነው። በኢትዮጵያ አይቻለሁ በቅርብ ጊዜ የተለያየ አክሲዮኖች እንድትገዙ በቲቪ አይቻለሁ፣ በኢቲቪ የኢትዮጵያ ቴሌቪዥን ማለት ነው። ስለዚህ በሙሉ እንትን ለመሆን አትችልም፣ ባለቤት ለመሆን አትችልም። ማለት አቅሙ ቢኖሩት ይችላል። ካልሆነ ግን ምንድነው በህዝባዊ ተቋም ሲሆን የተለያየ ሰዎች የተለያየ አክሲዮን ይገዛሉ። አንዳንዶቹ ግማሽ፣ አንዳንዶቹ 10%፣ አንዳንዶቹ 1%፣ የተለያየ ፐርሰንት ይገዛሉ። ለምሳሌ አፕል ትልቅ ኩባንያ ነው፣ ወልማርት ትልቅ ኩባንያ ነው፣ አማዞን ትልቅ ኩባንያ ነው። ላይክ ይመስለኛል ቢሊየንስ፣ አፕል በተለይ 2.something ትሪሊየን ካምፓኒ ነው እና በሙሉን የአንድ ሰው ተቋም አይደለም፣ የአንድ ሰው ኩባንያ አይደለም። ምክንያቱም 2.something ትሪሊየን እስካሁን እንደዛ አይነት ገንዘብ ያለው ሰው የለም። ግን የተለያዩ ሰዎች ክፋይ ይገዛሉ። ክፋይ የተለያየ ፐርሰንቴጅ ክፋይ ከህዝባዊ ተቋም ይገዛሉ ማለት ነው። ስለዚህ በኒውዮርክ ስቶክ ኤክስቼንጅ ማርኬት በተለይ 8400 ተቋሞች ወይ ኩባንያዎች ተዘርዝሯል። ስለዚህ በዚህ ኩባንያዎች አንዳንዶቹ በቴሌኮሙኒኬሽን ይሰራሉ፣ አንዳንዶቹ በህንፃ፣ አንዳንዶቹ በተለያየ ነገር፣ አንዳንዶቹ እንደ ወልማርት፣ አንዳንዶቹ በተለያየ ማለት ነው። ስለዚህ የዚህ ህዝባዊ ኩባንያዎች ክፋይ መግዛት እንችላለን። ስለዚህ ስቶክ ማርኬት በተለይ ወርልዱ ግሎባሉ የሚሸጡበት ቦታዎች አሉ። እዛ ሂደን መግዛትና መሸጥ እንችላለን ማለት ነው። ለምሳሌ ኒውዮርክ ስቶክ ኤክስቼንጅ አለ፣ ሆንግ ኮንግ ኤክስቼንጅ አለ፣ ቻይና አለ፣ ካናዳ፣ ዩሮፕ አለ፣ አፍሪካም የተለያየ ቦታዎች ሰምቻለሁ። መግዛትና መሸጥ ይቻላል ማለት ነው። ስለዚህ ስቶክ ማርኬት መቼና መቼ ነው የሚሰራው ካልን የስራ ጊዜው ከሰኞ እስከ አርብ ነው። ከሰኞ እስከ አርብ በእንግሊዘኛ አቆጣጠር ከ9:30 እስከ 4:30 ነው። በአማርኛ ትንሽ ጠፍቶኛል።
በኒውዮርክ ታይም ማለት ነው ወይ ቶሮንቶ ታይም 9:30 to 4:30 ከሰኞ እስከ አርብ ብቻ ነው የሚከፈተው ስቶክ ማርኬት በዚህ ሰዓቶች ብቻ ነው የሚከፈተው። በተለይ በዓሎች ሲኖር ደግሞ በዓሎችን ማየት ያስፈልገናል። በበዓል ጊዜ ይዘጋል፣ ጥቂት ቢሆኑ ይዘጋሉ። ስለዚህ እንዴት በስራው መሳተፍ እንችላለን ለሚሉ የአክሲዮን ንግድ ወይ ደግሞ ስቶክ ማርኬት መሰማራት ለምትፈልጉ ሀገራዊና አህጉራዊ ቦታዎች አሉ፣ ፕላትፎርምስ አሉ ወይ ብሮከርስ አሉ። አንዳንዶቹ እናያቸዋለን እንደ ምሳሌ ማለት ነው። ለተጨማሪ ግን google.com ገብተን ማየት እንችላለን። በቅርቡ ጊዜ በሳውዝ አፍሪካ በአፍሪካ እየገቡ ነው። ምክንያቱም እንደምናየው ግሎባላይዜሽኑ እየተስፋፋ ነው፣ ዓለም እየጠበበች ነው፣ ነገሮችም እየተስፋፉ ናቸው። ትሬዲንግ ቪው የሚለው ሳውዝ አፍሪካ እንደገባ ባለፈው ኒውስ አንብቤ ያለው እና የተለያዩ ብሮከሮች ስላሉ google.com ገብተን ማየት እንችላለን። ስለዚህ አክሲዮን ወይ ደግሞ ስቶክ ማርኬት መግዛትና መሸጥ ከፈለግን የአክሲዮን ንግድ ግዢና መሸጥ የምንችላቸው ቦታዎች ለመጥቀስ ያህል እነዚህ ናቸው። ዌቡል አለን። ይሄ በተለይ ኢንተርአክቲቭ ብሮከር ኢንተርናሽናል ነው፣ የትም ቦታ ልናገኘው እንችላለን። ሮቢን ሁድ አለን። አሜር ትሬድ ወይ ደግሞ ቲዲ አለን ማለት ነው። ይሄ ለምሳሌ እንጂ ጥቂት እንጂ ብዙዎች ናቸው። ወደ ሁለተኛው ርዕስ ሄድ። ሁለተኛው ደግሞ ክሪፕቶ ካረንሲ ነው። ሁለተኛው የምናወራው ዛሬ እንደ መግቢያ ክሪፕቶ ካረንሲ ነው። ሌላው የአክሲዮን ፈለግ ተከትለው ልንሰራቸው የምንችለው የአክሲዮን አይነት የምንሰራቸው አሰራር ተከትለው ልንሰራቸው የምንችል ክሪፕቶ ካረንሲ ነው። ክሪፕቶ ካረንሲ ትርጉሙ ምንድነው? አሃዛዊ ገንዘብ ነው። አሃዛዊ ገንዘብ ነው። እንደምታዩት እነ ቢትኮይን አሉ፣ ኢቴሪየም የተለያዩ አሉ። ይሄ አይነት ንግድ 24/7 ነው፣ 7 days ነው፣ አይዘጋም። በዓለም ሁሉም ጊዜ ክፍት ነው። የሚሸጡበት ቦታዎች ደግሞ በሚቀጥለው ሰሌዳ እናያለን፣ ፕላትፎርሞች። ሌላው የክሪፕቶ ንግድ መሳተፍ በምንፈልግበት ጊዜ ሁሉ ጊዜ በዛ በሀገራዊ ናሽናል ወይ ደግሞ አህጉራዊ አንዳንድ ጊዜ ለምሳሌ ባለውበት ቦታ አንዳንዶቹ እምቢ ይሉኛል፣ አይፈቀድም ይላሉ። ምክንያቱ ለአንተ የሚፈቀደው ይሄ ብቻ ነው ይላሉ፣ ወይ ደግሞ ይሄ የአሜሪካ ብቻ ነው፣ ይሄ የአውሮፓ ብቻ ነው ስለሚሉ ለዛ ነው ሀገራዊ ያልኩት። አንዳንድ ብሮከርስ ኢንተርናሽናል አይደሉም፣ ጀስት ናሽናል ናቸው፣ ሎካል ናቸው። ስለዚህ በሚቀጥለው ልናያቸው ነው። ሌላ እንደ ልዩ ማስጠንቀቂያ የምሰጠው በክሪፕቶ ካረንሲ ዙሪያ በጣም አደገኛና ሪስኪ የሆነ ስስ የሆነ አይነት የንግድ አይነት ነው። ምክንያቱ አሃዛዊ ማለት ገንዘብ ነው፣ ዲጂታል ማኒ ነው። ምንም ባክአፕ የሚያደርገው ነገር የለም። ለምሳሌ አፕል ካየን አፕል እንደ ኩባንያ ብዙ እቃዎች ወይ ደግሞ ብዙ ካፒታል አሉት። የሚሸጡት ስልክ ብቻ ሳይሆን ኦፊሶች አሉት፣ ካሽ በባንክ አለ። ባክአፕ የሚያደርገው ለአፕል ስቶክ፣ ለአፕል ኩባንያ፣ ለአፕል አክሲዮን ማለት ነው። የተለያየ በፊዚካል የሆኑ እንደ ኮላተራል ልንይዛቸው፣ ይህንን ኩባንያ ከከሰረ ይህንን የሚይዘው ተሽጦ ወደ ሁሉም ሰው ባንክራፕት ሲሆን ወደ ሁሉም ሰው ከስረናል፣ ግን የቀረው ገንዘብ ይሄ ነውና እንካፈለዋለን የምንለው ነገር አለ በስቶክ ማርኬት ማለት ነው። በክሪፕቶ ግን አሃዛዊ ነው ማለት እንደገባኝ እስካሁን እንዳየሁት ከሆነ ባክአፕ የሚያደርገው ነገር የለም። ግን በሚመጣው ሜይቢ ቴክኖሎጂው እየዳበረ ስለሆነ እናየዋለን ማለት ነው። ስለዚህ እንደ ልዩ ማስጠንቀቂያ የማቀርበው በጣም ሃይ ሪስክ የንግድ አይነት ነው፣ ማወቅ አለበት። ስለዚህ ክሪፕቶን ካረንሲ ንግድ ግዥና መሸጥ ከምንችላቸው የተለያየ ሀገራዊና አህጉራዊ ፕላትፎርሞች እንደ ምሳሌ የማቀርባቸው እነዚህ ናቸው። ኮይንቤዝ፣ ጄሚናይ፣ ባይናንስ፣ crypto.com። ይሄ በጥቂቱ ለመጥቀስ እንጂ ብዙዎች ናቸው። ስለዚህ ጥቂቱ ለመጥቀስ ግን በዚህ ቦታ ላይ የተለያዩ
ካረንሲ የተለያዩ ኮይንስ መግዛት እንችላለን ማለት ነው። ሌላው በመጨረሻው ለሶስተኛ ምናየው ዛሬ ምንድነው ፎሬክስ ኤክስቼንጅ የሚለው ነው። ፎሬክስ ኤክስቼንጅ እንደምናውቀው የተለያየ ሀገሮች ምንዛሬ ነው። ከአሜሪካ ወደ ጃፓን የን ወይ ደግሞ ከአሜሪካ ወደ ፓውንድ፣ ከፓውንድ ወደ ዩሮ የተለያየ የገንዘብ ምንዛሬ ነው። በተለያየ ወቅት በተለያየ ጊዜ በተለያየ የቀኑ ሰዓቶች ስለሚለዋወጡ በዚህ ሰዓቶች ገብተን የምናደርገው የንግድ ልውውጥ ነው። ስለዚህ ታሪክ እንደሚነግረን ወይ ደግሞ መረጃ እንደሚነግረን በቀን ይህንን ፎሬክስ ኤክስቼንጅ እስከ 6.6 ትሪሊዮን ይዞታል ወይ ደግሞ መርቸንዳይዝ ቮሊዩም አለው። በቀን እስከዚህ ድረስ የንግድ ልውውጥ አለ፣ የፎሬን ኤክስቼንጅ ማለት ነው። በስቶክ እንኳን በአፈናዊ እስካሁን ያገኘሁት 3 ትሪሊዮን ነው። ስለዚህ የስቶክ እጥፍ ማለት ነው ይሄንን። ባለፈው ግን ለዚህ ትምህርት ብዬ ሲዘጋጅ ናዝዳክ ሳየው ናዝዳክ የሚለው የኒውዮርክ ናዝዳክ ብቻ አንድ ሴክሽን ማለት ነው በቀን 200 ቢሊዮን ነው በስቶክ ኤክስቼንጅ የሚደረገው መርቸንዳይዝ የሚደረገው ማለት ነው። ስለዚህ ወደ ፎሬክሱ ልመለስና በጣም ትልቅ ቮሊዩም ያለው ይዞታ ያለው የንግድ የልውውጥ ማዕከል ነው። በዛ ውስጥ መግባትና መውጣት እንችላለን፣ መሸጥና መለወጥ እንችላለን፣ ነገሮችን ማየት እንችላለን፣ ከወደድነው መስራት እንችላለን ማለት ነው። የሚሸጡበት ፎሬክስ ኤክስቼንጅ የሚሸጡበት ቦታዎች ወይ ፕላትፎርሞች በሚቀጥለው ሰሌዳ እናያለን። የስራ ሰዓቶቹ እንደ ሌሎቹ የተለየ ነው። ይሄም ማለት ስቶክ ማንዴይ ቱ ፍራይዴይ ነው። ክሪፕቶ 24/7 ነው ያቆመም ብያለሁ። የፎሬክስ ግን እሁድ ነው የሚጀመረው። እሁድ 5 PM ነው የሚከፈተው። ፍራይዴይ ደግሞ 4 PM ነው የሚዘጋው። ስለዚህ ቅዳሜ እረፍት ነው፣ ቅዳሜ አይሰራም ማለት ነው። በዚህ በፎሬክስ ኤክስቼንጅ መሳተፍ ወይ ደግሞ መስራት ከፈለግን በሚቀጥለው ሰሌዳ እናየዋለን። የትጋ መስራት እንደምንችል ምናምን ፕላትፎርሞች መጠቀም እንደምንችል እንደ ተለየ ማስረጃ ማቀርበው ግን እኔ በዚህ ስራ አልሰራም። ግን ኢትዮ ፎሬክስ የሚለው ልጅ አንድ ቀን አውርቼዋለሁ። በዩቲዩብ ይሰራል፣ ጎበዝ ሰው ነው። እሱ ሰውን እንደ መረጃ መጠቀም እንችላለን ማለት ነው። ጥሩ ነገር ያየሁት በዚህ ፎሬክስ ኤክስቼንጅ በጥቂቱ መስራት ይቻላል። $10 መስራት ይቻላል። $10 መስራት ይቻላል። ስለዚህ አንድ ሰውም ከዚህ በፊት ከሱዳን አግኝቶኛል። ስለዚህ በኢትዮጵያም ይቻላል ብዬ አስባለሁ። ወይ በሱዳን፣ በኢትዮጵያ፣ በኤርትራ፣ በተለያየ ሀገሮች በዚህ ነገር መሳተፍ እንችላለን። ከዛ ሆነን መስራት እንችላለን። ስለዚህ ፎሬክስ የንግድና ግዢ ከፈለግን የምንችላቸው ቦታዎች ወይ ደግሞ ፕላትፎርሞች እነዚህ ናቸው። ሜታ ትሬደር፣ forex.com፣ ሌሎችም በጎግል.com ማግኘት እንችላለን ማለት ነው። ስለዚህ እንደማጠቃለያ ዛሬ ምንድነው ያወራነው? ስለ ስቶክ፣ ክሪፕቶ and ሶስተኛ ደግሞ ፎሬን ኤክስቼንጅ ማለት ነው እንደ መግቢያ እንጂ ከዚህ በኋላ እያሰፋ ነው በጥልቀትም እየገባን በተለይ በስቶክ እዛ ዙሪያ ነው እኔ የተሰማራሁት። በደንብ ማስተማር ፈልጋለሁ። ግን ስቶክ ሰርች አለውና ለሌላ አይጠቅምም። በተለይ ቻርቲን አንድ ነው። በቻርቲን ዙሪያ ስቶክ፣ ክሪፕቶ፣ ፎሬን ኤክስቼንጅ የሚጠቀመው አንድ አይነት የቻርት ሲስተም ስለሆነ ስቶክ